የመንደሩ ሰዎች በቀዘአ ብልህነት ከጭራቆች ክፋት ከተገለሉ በኋላ ለተወሰነ ጊዜ በሰላም ይኖሩ ነበር። ነገር ግን ይህ ሰላም ብዙ አልቆየም። ቀናት አልፎ ድንገተኛ መከራ በመንደሪቱ ላይ ወደቀ። ውሃው ከእርሻዎችና ከአትክልት ቦታዎች በድንገት ተቋረጠ። ጉድጓዶች ደረቁ። ተኩሎች በውሃ ጥም መድረቅ ጀመሩ። በሰዎችና በእንስሳት ላይም ከፍተኛ ጥም በረታ። ቀዘአ በመንደሪቱ ላይ በደረሰው ሁኔታ በጣም አዝኖ ምን ማድረግ እንዳለበት ግራ ገባው። የመንደሩ ሰዎችም ውሃው ይመለሳል ብለው ቢጠባበቁም ምንም ፋይዳ አልነበረውም። ውሃው ለምን እንደተቋረጠም የሚያውቅ ሰው አልነበረም። የመንደሩ ሽማግሌ ወደ ተራራው አናት ወደ ውሃው መነሻ እንሂድ፣ የመንደሩ ብቸኛ የውሃ ምንጭ እሱ ስለሆነ ችግሩ ምን እንደሆነ እዚያ እናውቃለን የሚል ሐሳብ አቀረቡ። ሰዎች ወደዛ ሲሄዱ አንድ ግዙፍ ድንጋይ ከተራራው ጫፍ ተንከባሎ ወርዶ ከላይ የሚፈሰውን የውሃውን መስመር ዘግቶት አገኙት። ጠንካራ ወንዶችም ድንጋዩን ለማንቀሳቀስ ወደ ተራራው ለመውጣት ቢሞክሩም ቦታው በጣም ከፍ ያለና ተራራውም እጅግ ገደላማ ስለነበር ምንም ሊደርስበት አልቻለም። ተስፋ ቆርጠውም ጥፋት መምጣቱ አይቀሬ መሆኑን አውቀው ተመለሱ። ቀዘአ የሆነውን ሁሉ አይቶ ችግሩ ከእሱ አቅም በላይ መሆኑን ተረዳ። ጊዜ እያለፈ ሲሄድ ሁኔታው የተባባሰ መጣ። ረሃብ ተስፋፋ። የምግብና የውሃ ክምችት ሊያልቅ ተቃረበ። ቀዘአ እጅና እግሩን አጣጥፎ መቀመጥ አልቻለም። እሱና ወንድሞቹ ለተራቡት ወገኖቻቸው ምግብ ወይም አደን ፍለጋ ወደ በረሃና ራቅ ወዳሉ ሸለቆዎች ለመሄድ ወሰኑ። ወንድሞቹ በፈረሶቻቸው ሲጋልቡ፣ ቀዘአ ደግሞ በትንሿ አህያው ተከተላቸው። ወደ በረሃው ጠልቀው ቢገቡም ምንም አላገኙም። በመጨረሻም አንድ ግዙፍ ዛፍ አግኝተው ከፀሐይ በታች ለማረፍ ተቀመጡ። በዚያው ሳሉ ከሩቅ አንድ ግዙፍ ተኩላ ወደ እነሱ ሲሮጥ አዩ። እንደሱ ያለ ግዙፍና ጠንካራ ተኩላ አይተው አያውቁም ነበር። ሊጋጠሙት እንደማይችሉ አውቀው ፈረሶቹንና አህያውን ለተኩላው ትተው ወደ ዛፍ አናት ወጡ። ቀዘአ አባቱ ከገዛለት ጊዜ ጀምሮ ታማኝ በነበረችው አህያው ላይ በጣም አዘነ። ተኩላውም ሲጠጋ ሰዎቹ ዛፍ ላይ ማውጣታቸውን አይቶ አህያዋንና ፈረሶቹን ማጥቃት ጀመረ። ቀዘአ ተኩላው መጀመሪያ ትንሿ አህያን ሊበላ ሲያደባ ሲያይ ልቡ በሐዘን ተሰበረ። ጓደኛውን አሳልፎ ለመስጠት አልፈለገም። በድንገትም ትንሹን ቢላዋውን አውጥቶ ከዛፍ ላይ በተኩላው ጀርባ ላይ ዘለለ። ቢላዋው ግን ደካማ ስለነበር ተኩላውን ሊጎዳው አልቻለም። ተኩላው ቀዘአን ከጀርባው ለማውረድ ሲዘል ቀዘአ በመጨረሻ መሬት ላይ ወደቀ። ተኩላውም አህያዋን ትቶ ወደ ቀዘአ መጣ። ቀዘአ ወንድሞቹን እንዲረዱት ቢጮህም ራሱ ያመጣው ጣጣ ነው ብለው ሊረዱት አልደፈሩም። ነገር ግን ታማኛ አህያ ከተኩላው ጀርባ መታ ጅራቱን በኃይል ነከሰችው። ተኩላው በህመም ቢጮህም ሁለቱንም በአንድ ላይ ማጥቃት ጀመረ። ቀዘአ መጥፊያው እንደደረሰ አውቆ እጁን ሰጠ። በዚያ ቅጽበት ግን ከዚህ በፊት ተሰምቶ የማይታወቅ ታላቅ ድምፅ ከሰማይ ተሰማ። ቀዘአም ቀና ብሎ ሲመለከት አንድ ግዙፍ ወፍ በሰማይ ላይ ሲያንዣብብ አየ። እሱም ታዋቂው ሩክ የተባለው ግዙፍ ወፍ ነበር። ወፉ በድንገት ወርዶ ተኩላውን ነጥቆ ወደ ሰማይ በረረ። ቀዘአም በሕይወት በመትረፉ አላመነም ነበር። ወንድሞቹ ከዛፍ ወርደው ቀዘአ ከእነሱ የበለጠ ጀግና መሆኑን አውቀው ይቅርታ ጠየቁት። ጉዟቸውን ቀጥለው ሲሄዱ በአንድ ሸለቆ ውስጥ የሚያብረቀርቅ ግዙፍ ነገር አዩ። ሲጠጉም ከዚህ በፊት አይተው የማያውቁት ግዙፍ እንቁላል አገኙ። ወንድሞቹ ይህ እንቁላል ለመንደሩ ሁሉ ይበቃል፣ ወደ መንደር ሄደን ጋሪ እናምጣ አሉ። ቀዘአ ግን አይሆንም፣ ይህ የረዳን የሩቅ ወፍ እንቁላል ነው፣ ብንወስደው አይለቀንም ብሎ አስጠነቀቃቸው። እነሱ ግን በረሃብ ታወረው ነበርና አልሰሙትም። ጋሪ ሊያመጡም ሄዱ። ቀዘአ ከእንቁላሉ አጠገብ ቀረ። ወፉ ወደ ጎጆው ሲመለስ አይቶ ተደበቀ። ወፉ እንቁላሉን አይቶ ተመልሶ በረረ። ወንድሞቹ በጋሪ መጥተው ቀዘአን ገፍትረው እንቁላሉን ጭነው ወደ መንደሩ ወሰዱት። መንደሪቱም በታላቅ ደስታ ተዋጠች። እሳት አንድደው ሊቀቅሉት ሲዘጋጁ ቀዘአ ግን በጭንቀት ሰማዩን ይመለከት ነበር። በድንገት ወፉ በቁጣ ተመልሶ መጣ። ሰዎች በፍርሃት ሲበተኑ አንዱ ወጣት በወፉ እግር ላይ ቀስት ተኮሰ። ወፉ በህመም እየጮኸ ሸሸ። ቀዘአ
ወፉ ተመልሶ ይበቀለናል፣ እንቁላሉን መመለስ አለብን ብሎ ህዝቡን አሳመነ። ነገር ግን ወፉን ፈርቶ ሊሄድ የሚደፍር አንድም ሰው አልነበረም። ቀዘአ እኔ ሄዳለሁኝ አለ። እንቁላሉንም በአህያው ጋሪ ጭኖ ብቻውን ጉዞ ጀመረ። በመንደሩ ላይ አንድ ግዙፍ እባብ እንቁላሉን ሊበላ ሲሞክር ቀዘአ በጀግንነት ተከተለው። ይህንን ሲያይ የነበረው ሩህ ወርዶ እባቡን ገደለው። ቀዘአም በወፉ እግር ላይ የነበረውን ቀስት ጥንቃቄ ነቅሎ አከመው። ወፉም ቀዘአ ጓደኛው መሆኑን ተረዳ። ቀዘአ ደስታ ቢሰማውም የመንደሩ የውሃ ጥም ግን አሁንም አሳሰበው። ወፉ የቀዘአን ጭንቀት ተረድቶ ጀርባውን አጎነበሰለት። ቀዘአ በወፉ ጀርባ ላይ ተጭኖ ወደ መንደሩ በረረ። ሰዎቹም ቀዘአ በወፉ ላይ ሆኖ ሲመጣ ሲያዩ ደነገጡ። ቀዘአ ግን አትፍሩ፣ ወፉ ጓደኛችን ነው፣ ጠንካራ ገመድ አምጡ አላቸው። ከዚያም ወደ ተራራው ጫፍ በረሩ። ቀዘአ ከላይ ሆኖ ድንጋዩን በገመድ አሰረው። ወፉም በጭንቅላቱ ገፋው። ሰዎቹም ከታች ሳቡት። ድንጋዩ ሲንቀሳቀስ ውሃው እንደ ፏፏቴ ፈሰሰ። በመንደሩ ታላቅ ደስታ ተፈጠረ። ምድርም እንደገና ለመለመች። ቀዘአ ወፉን አመስግኖ ሸኘው። ቀዘአ በመንደሩ ዘንድ ትልቅ ጀግና ሆነ። ይህንንም ያደረገው በጉልበቱ ሳይሆን በብልሃቱ፣ በጀግንነቱና ለእንስሳት ባለው ርህራሄ ነበር።